فسلام الله عليكم ورحمة الله تعالى وبركاته. الحمد لله رب العالمين. مسجانا هلو لعلمات جيتا لهنا ولله يتقبايهن إنا مسجنوالن. يقول جل شأنه الله سبحانه وتعالى إلال وما خلقت الجن والإنس إلا ليعبدون. يسونم لجهنا جنوچن أغاننتوچن الفتر كواتشوم إلا ليعبدون إن ليعملكون جي إلى الله سبحانه وتعالى. يسو لج يتفتربت وانا مكنياتو اللهن ماملكنو لله مجزاتنو. جنم هنا يسو لج الله يفترو اللهن ليعملكنو. الله ትልቁ የሰው ልጅን ዓላማ የፈጠረበትን በዚህ ቁርአን አንቀጽ ይናገራል። እነሱን ፈጥሬያቸው ከነሱ ማ ኡሪዱ ሚንሁም ሚን ሪዝቅን ወማ ኡሪዱ አን ዩጥዒሙን እንዲያበሉኝም እንዲያጠጡኝም ከነሱ ምንም ሀጃ የለኝም፣ እኔ ራሱ እረዝቃቸዋለሁ፣ እኔ ራሴ ነኝ እማኖራቸው ይላል አላህ ሱብሓነሁ ወተዓላ። ስለዚህ ወንድም እህቶች የሰው ልጅ ሆኖ አይምሮ ኖሮት አይምሮ ተሰጥቶት የተፈጠረው አላህን ሊያመልክና ለአላህ ሊገዛ ነው። ይህን ሁላችንም ልናቅ ይገባል። ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን። አንተ ሙሐመድ ሆይ አስታውስ፣ ማስታወስ ለሙእመናኖች አስፈላጊና ጠቃሚ ነገር ነው ይላል። ፈዘኪር ኢነማ አንተ ሙዘኪር። አስታውስ አንተ ሙሐመድ ሆይ ማስታወስ ለአንተ ግዴታ ነው። አንተ ላይ ያለው ዋናው ነገር ማስታወስ ነው። ለስተ ዐለይሂም ቢሙሰይጢር፣ አንተ እነሱን አስገዳጅ አይደለም ይላል። አንድ ዳዕዋ የሚያደርግ ሰው፣ በዳዕዋ ዘርፍ የተሰማራ ሰው ማህበረሰቡን ማስታወስ ጠቃሚ ነው ማለት ነው። በጁምዓ በምንማማረው ደርሳችን ላይ የምንተዋወሰው ዛሬ ስለ ዱዓ ይሆናል። በአላህ ፍቃድ አላህን ስለመጠየቅ፣ አላህን ስለመለመን፣ አላህን ሱብሓነሁ ወተዓላ ሀጃዎቻችን ለሱ መናገርና እሱን ከችግራችን ካለንበት መከራና ስቃይ እንዲሁም ደግሞ ካልመጡ ወደኛ ካልደረሱ ነገሮች አላህ እንዲጠብቀን እንዴት ነው ዱዓ የምናደርገው የሚለውን ነገር የምንተዋወስ ይሆናል። በአላህ ፍቃድ 6 ነጥቦችን እናነሳለን። የመጀመሪያው ፈድሉ ዱዓ፣ የዱዓ ትሩፋቶች፣ አላህን የመጠየቅ ትሩፋቶችን እናነሳለን። ሁለተኛ አርካኑ ዱዓ አርካኖች አሉት፣ ማዕዘናቶች አሉት። የቆመበት ራሱን የቻለ ማዕዘን አለው። ያንን ማዕዘን እንጠቅሳለን ኢንሻአላህ። ሁለተኛ አዳቡ ዱዓ ወሰበቡል ኢጃባ፣ የዱዓ አዳቦች፣ ስነ ስርዓቶችና ወአስባቡል ኢጃባ፣ የኢጃባ ምክንያቶችን እናነሳለን በአላህ ፍቃድ። በሶስተኛነት የምናነሳው ደግሞ አውቃቱል ኢጃባ፣ አላህ ዱዓችንን የሚሰማበትና ኢጃባ የሚያደርግልን ጊዜ የቶቹ ናቸው? የተመረጡ የሆኑ ጊዜያቶች አሉ። እነኛን ጊዜያቶች ደግሞ እኛ አውቀነው በዛ ሰዓት አላህን ልንለምን ይገባል። አፋቱ ዱዓ፣ ሌላኛው ደግሞ የዱዓ አፋቶች ዱዓችን ተቀባይነት እንዳያገኙ የሚያደርጉ እኛ አውቀንም ሳናውቅም የምንተገበራቸው ነገር ግን ዱዓችን ሙስተጃባ እንዳይሆኑ ያደርጉ ነገሮችን እንመለከታለን። ሌላኛው ሹሩጡ ቀቡል ዱዓን አላህ ዘንዳ ተቀባይነት እንዲያገኝ የሚያደርጉ መስፈርቶችን እናነሳበታለን። አላህ ካለና ሰዓቱ ከደረሰልን በስተመጨረሻ ከአንቢያዎች እንዲሁም ደግሞ ከሳሊህ ከደጋግ ባሪያዎች አላህን ለምነው አላህ ዱዓቸውን የተቀበለና ኢጃባ የሰጣቸውን ነማዚጅ እንወስዳለን፣ እንደ ምሳሌ እንጠቅሳለን ኢንሻአላህ።
ፈድሉ ዱዓ የዱዓ ትሩፋቶች የዱዓ ጥቅሞች ዱዓ ምንድነው የሚለውን ነገር ስንመለከት ወዱዓኡ ሚን አንፈዒል አደዋት ዱዓ ለአንድ ሙእሚን ሰው አላህን መለመን አላህን መጠየቅ በጣም አስፈላጊ የሆነ መሳሪያ ነው። ወሁወ አዱውል በላ የበላዎች የሙሲባዎች ጠላት ነው። ዱዓ የሚያደርግ ሰው ብዙ ጊዜ አላህ ሱብሓነሁ ወተዓላ ከበላ ይጠብቀዋል። የድፈዑሁ በላውን ይመልሰዋል። ወዩዓሊጁሁ ይበጀዋል። ወየምነዑ ኑዙለሁ በላው እኛ ላይ እንዳይደርስ እንዳይወርድ ያደርጋል። ወየርፈዑሁ ኢዛ ነዘል ከወረደ ደግሞ ዱዓ የምናበዛ ከሆነ አላህ በዛ ዱዓ ምክንያት ያነሷል ያንን በላ ሙሲባ ማለት ነው። አዩኸፊፈ ኢዛ ነዘል እንዲሁም ደግሞ ያሳንሰዋል። የኛ ዱዓ ጠንካራ ከሆነ ሙሉ ለሙሉ ያነሳል። የኛ ዱዓ ደግሞ አነስ ያለ ከሆነ ደግሞ አላህ ሱብሓነሁ ወተዓላ ይኸፊፍ አነስ ያደርገዋል ማለት ነው። ወሁወ ሲላሁል ሙእሚን ለሙእሚን ሰው መሳሪያው ነው። ነቢያችን ዓለይሂ ሰላቱ ወሰላም የውመል በድር ያኔ 315 ወታደሮች ብቻ በነበሩ ጊዜ ሰሃቦች 315 ሰው የጠላት ጦር 2000 በነበረ ጊዜ ወደ ቂብላ ዞሩ፣ አላህን ለመኑት። ዛሬ ይህ የምትመለከተው 315 ሰሃባ ሙእሚን ከሞተ ላ ቱዕበድ አላ ወጅሂል አርድ በዚች ምድር ላይ መቼም አትመለክም። ተውሂድ የያዘ ሰው ካለቀ ማን ያመልክሃል? አጂብ ለና አሉት። ዱዓችንን ተቀበለን አሉ። ፈስተጃበ ለሁም አላህ ሱብሓነሁ ወተዓላ ዱዓቸውን ተቀበላቸው። አኒ ሙሚድኩም ቢአልፍ ሚነል መላኢካ በሺዎች በሚቆጠሩ መላኢካዎች እኔ አግዝሃለሁ አላቸው። ስለዚህ የሙእሚን የሆነ ሰው ለሙእሚን የሆነ ሰው ዱዓ መሳሪያው ነው ማለት ነው። ወንድም እህቶች አዱዓኡ ዒባዳ አዱዓ ينقسم إلى قسمين ዱዓ ወደ ሁለት ይከፈላል። የመጀመሪያው አዱዓኡል ዒባዳ የአምልኮ ዱዓ የሚባል ልመና የሚባል አለ። ሁለተኛው ደግሞ አልመስአላ ጥያቄ አላህን መጠየቅ የምንፈልጋቸው ዱዓዎችን ሐሳቦችን ልጅ ጥሩ የሆነ ትዳር ጥሩ የሆነ ቤተሰብ የተለያዩ ነገሮችን መጠየቅ ዱዓ ይባላል። ሌላው ደግሞ ዱዓ የሚባለው አላህን የመታዘዝ የሆነ ዱዓ ነው የሚባለው። ወሁወ ጣዓቱላህ አላህን መታዘዝ ነው። ወምቲሳል ለአዋሚሪሂ እሱ ያዘዘውን ነገር መታዘዝን በውስጡ ይይዛል ዱዓ ማለት ነው። ወቃለ ረቡኩም ኡድዑኒ ወቃለ አለ ጌታ አንተ ሙሐመድ ኡድዑኒ ለምኑኝ አስተጅብ ለኩም አቤት እላችኋለሁ ይላል አላህ ሱብሓነሁ ወተዓላ። ኢነ ለዚነ የስተክቢሩነ ዐን ዒባደቲሂ ከኔ አምልኮ የሚያፈነግጡ የሚኩራሩ አለ አላህ ሱብሓነሁ ወተዓላ። እዛ ጋ ዱዓ አለ፣ እዚህ ጋ ደግሞ ዒባዳ አለ። በደሉ ተክቶ የመጣ ነው ዒባዳ መሆኑን ዱዓ አላህ ሱብሓነሁ ወተዓላ እየነገረን ነው። ሁወ አከረም ሸይኢን ዐለላህ አላህ ዘንዳ የላቀ የተከበረ የሆነ ነገር ነው ዱዓ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንዲህ ይላሉ፣ ለይሰ ሸይኡን አከረመ ዐለላህ ተዓላ አላህ ዘንዳ የተላቀ የሆነ ነገር የለም፣ የተከበረ የሆነ ነገር የለም። ሚነ ዱዓ ከዱዓ አላህን ከመለመን የበለጠ አከረም የሆነ የተከበረ የተላቀ የሆነ ነገር የለም ይላሉ የአላህ መልእክተኛ ሰለዋቱ ረቢ ወሰላሙ ዐለይህ። አዱዓው ሰበቡን ሊደፍዒ ገደቢላህ የአላህ ሱብሓነሁ ወተዓላ እንድንመልስበት ያደረገን ወይም ደግሞ የአላህን ቁጣ መላሽ የሆነ ነገር ነው። ዱዓ ሰበቡን ሊደፍዒ ገደቢላህ የአላህን ሱብሓነሁ ወተዓላ ቁጣ የሚነሳበት